በውዱ ሰዓት የምንሳሳተው ትልቁ ስህተት ይሄ ስህተት አብዛኞቻችን ጋር የሚገኝ ስህተት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእሳት ያስፈራሩ ስህተት ነው። ይሄ ስህተት ምንድነው የሚለውን በዛሬ ቪዲዮ አብራራላችኋለሁ። ይሄ ቪዲዮ ለብዙ ሰው ጠቃሚ ስለሆነ ላይክ፣ ሼር፣ ሪፖስት ማድረጋችሁን እንዳረሱ። አንድ ሰው እናንተ ሼር አድርጋችሁ አይቶ ቢጠቀም አላህ ዘንድ ታላቅ የሆነ ምንዳን ታገኛላችሁ። ሐዲሱን ያስተላለፈልን አቡ ሁረይራ ረዲየላሁ ዐንሁ ነው። ምን ይላል አቡ ሁረይራ? አነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ረአ ረጁለን የሆነ ሰውን ተመለከቱ። ለም የክሲል አቂበይሂ ተረገዙ አካባቢ ያላጠበው እግሩን ተመለከቱና ፈቃል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወይሉን ሊልአቃብ ሚነናር ከተረገዞች ባለቤቶች ወይም በውዱ ጊዜ ውሃ ለማይነካቸው አካላቶች በእሳት ወየውለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ውዱ ስናረግ አስተካክለን ተረገዛችንንም ውስጥ አጥበን ሁሉ ነገራችን አስተካክለን እናርግላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።